ምናልባት ውድ መርከብ ስንል የቢሊዮነሮች የግል ጀልባ አስባችኋል? ልክ ናችሁ። ግን ዛሬ ከዛም ያለፈ ነገር እናያለን። ዛሬ የምንመለከታቸው መርከቦች ተራ መጓጓዣዎች አይደሉም። እነሱ ተንሳፋፊ ከተሞች ናቸው። የኑክሌር ኃይል ማመንጫዎች ናቸው። እናም የሀብትና የጥንካሬ የመጨረሻ ምልክት ናቸው። የውቅያኖሱን ሕግጋት የሰበሩ የቴክኖሎጂና የቅንጦት ድንቆች ዋጋቸው ከ1 ቢሊዮን በላይ ነው። ለዚህ አጓጊ ቻናል ሰብስክራይብ እና ላይክ በማድረግ የዚህ ቻናል ፋሚሊ መሆን ትችላላችሁ። ዛሬ የምንመለከተው የዓለማችን 6 እጅግ ውድ መርከቦች ዝርዝር ነው። በመጨረሻም እስካሁን በዓለም ላይ የተሰራችውን እና 15 ቢሊዮን ዶላር የሚገመተውን ዋጋ ያላት መርከብ የትኛው እንደሆነች እንመለከታለን። እንጀምር። በስድስተኝነት ያስቀመጥናት መርከብ የሩሲያው ባለጸጋና የሚስጥር ጥላ። የመርከቧ ስም አክሊፒስ ስትሆን የዚች መርከብ ዋጋ የሚገመተው 1.5 ቢሊዮን ዶላር ነው። ይቺ መርከብ የምትገኘው ሩሲያ ውስጥ ሲሆን ይቺ ጀልባ ሄሊኮፕተር ማረፊያዎች፣ 2 ዋና የመዋኛ ገንዳዎች እና የኳስ አዳራሽ አላት። ከሁሉም በላይ ግን የጀልባዋ ዋጋ ከፍ እንዲል ያደረገው የደህንነት ሲስተሟ ነው። ጀልባዋ ሚሳኤል መከላከያና ሲስተም፣ ፓፓራዚዎች ፎቶ እንዲያነሱ የሚያግድ ጸረ ፓፓራዚ ጋሻ ተገጥሞላታል። ይቺ መርከብ የግልነት ወይም ፕራይቬሲ እና የቅንጦት ሕይወት በአንድ ላይ ለሚፈልጉ ባለጸጋዎች የተሰራች መሆኗን በግልጽ ያሳያል። በአምስተኝነት የምንመለከተው መርከብ የዓለማችን ትልቋ ተሳፋፊ ከተማ ልንላት እንችላለን። የዚህ የመርከቧ ስም አይኮን ኦፍ ዘ ቢስ የምትባል ሲሆን በተለይ ለመንገደኞች የተሰራች መርከብ ነች። እቺ መርከብ በዶላር የምታወጣው ዋጋ 2 ቢሊዮን ዶላር ነው። የዚች መርከብ ባለቤት ሮያል ካራቫን ኢንተርናሽናል ሲሆን ይቺ በአሁኑ ጊዜ በዓለማችን ትልቁ የመንገደኞች መርከብ ናት። 7600 ተሳፋሪዎችን እና 2350 የአገልግሎት ሰዎችን መያዝ ትችላለች። በውስጧ 7 የመዝናኛ ፓርኮች፣ ትልቅ የውሃ መናፈሻ ዋተር ፓርክ እና ከ20 በላይ የመመገቢያ ቦታዎች አሏት። ክብደቷና የውስጥ ውስብስብነቷ ዋጋዋን ከፍ አድርጎታል። ይቺ መርከብ ከተማን በሙሉ ውሃ ላይ ማጓጓዝ እንደምንችል ያሳየናል። መርከቧ የሰውነት ምህንድስና እና መዝናኛ ኢንዱስትሪ የደረሰበት ደረጃ ያመለክታል። አራተኛው የምንመለከተው መርከብ የመካከለኛ ምስራቅ ፍጥነትና ሚስጥር። የዚች መርከብ ስም አዛም ሲባል እቺ የግል ጀልባ ልንላት እንችላለን። የዚች መርከብ ዋጋ የተገመተው 600 ሚሊዮን ዶላር ነው። የዚች መርከብ ባለቤት የአረብ ኤሚሬትስ ፕሬዝዳንት ሲሆኑ እቺ አዛም ያላት መርከብ በአሁኑ ሰዓት በዓለም ላይ እጅግ ረጅሙ የግል ጀልባ ነች። 180 ሜትር ርዝመት ያላት፣ ከግዝፈቷ በተጨማሪ ከ30 ኖቶች በላይ በሆኑ ፍጥነት መጓዝ ትችላለች። ይህም ለዚህ መጠን ላለው መርከብ የማይታመን ነው። ውስጠኛው ክፍል የፈረንሳዊው ዲዛይነር ክሪስቶፍ ሌኦኒ እጅግ ውድ እና ጥንታዊ ዲዛይን አለው። ይህ መርከብ የቴክኖሎጂ ድንቅ ስራ ነው። መርከብን
ግዙፍ ማድረግ ቀላል ነው። ግዙፍ ሆኖ በጣም ፈጣን እንዲሆን ማድረግ ከፍተኛ ወጪና ብቃት ይጠይቃል። በሶስተኝነት የምንመለከተው መርከብ የነዳጅ ማጣሪያ ተንሳፋፊ ተክል። የመርከቧ ስም ፒሪሎስሊ አፊሌጂ ሲሆን የዚች መርከብ ዋጋ 12.6 ቢሊዮን ዶላር በላይ ነው። የዚች መርከብ ባለቤት ሼሊ የነዳጅ ኩባንያ ነው። ይህንን መርከብ ተራ ጀልባ ማለት አንችልም። እሱ ሙሉ በሙሉ በውሃ ላይ የሚንሳፈፍ ፋብሪካ ነው። የተፈጥሮ ጋዝን ከባህር ስር አውጥቶ ወደ ፈሳሽ ቀይሮ ከዚያም አከማችቶ መላክ ይችላል። ግዙፍነቱና በውስጡ ያለው የሂደት ፕሮሰሲንግ የቴክኖሎጂ ውስብስብነትን ዋጋውን እጅግ ከፍ ያደርገዋል። ይህ መርከብ የቢሊየነር የግል ምቾት ሳይሆን ዓለም አቀፍ ኢኮኖሚን የሚያንቀሳቅስ የኢንዱስትሪያዊ ልዕል መርከብ መሆኑን ያሳያል። በሁለተኝነት የምንመለከተው መርከብ የአዲስ ዘመን የጦርነት ግንብ። የዚች የመርከብ ስም ዩኤስኤስ ግራንድ አር ፎርድ ሲሆን እቺ መርከብ የምታወጣው የገንዘብ ዋጋ 13.3 ቢሊዮን ዶላር ነው። እቺ መርከብ የምትገኝበት ቦታ የአሜሪካ ባህር ኃይል ላይ ነው። ይቺ መርከብ እስካሁን ከተሰሩ እጅግ ውድ የጦር መርከብ ናት። ከኑክሌር ኃይል የምትሰራ ሲሆን ከመደበኛ የእንፋሎት ማስወንጨፊያ ይልቅ የኤሌክትሮማቲክ ካታፑልት ኤሜልስ በመጠቀም አውሮፕላኖቹን ወደ ሰማይ ትልካለች። ይቺ መርከብ 4500 ሰራተኞችና ከ75 በላይ የአውሮፕላኖች መያዣ አላት። ዋጋው ከቅንጦት የመጣ አይደለም። የመጣው የኑክሌር ኃይል ከከፍተኛ ደህንነትና ከአዲሱ ትውልድ ወታደራዊ ቴክኖሎጂ ነው። በአንደኝነት የምንመለከተው መርከብ የባህር ስር ልዕለ ጥበቃ። የዚች መርከብ ልዩ ስሙ ኮሎምቢያ ክላስ ሳብማሪን ሲሆን የዚች መርከብ ዋጋ የሚገመተው የመጀመሪያው መርከብ 15.2 ቢሊዮን ዶላር ነው። ይቺ መርከብ የምትገኝበት ስፍራ የአሜሪካ ባህር ኃይል ሲሆን ይቺ መርከብ በአሁኑ ጊዜ በዓለም ላይ እጅግ ውድ ተብላ የተገመተች ነች። ሰርጓጅ መርከብ መሆኗ የኒውክሌር ሚሳኤል ተሸክማ በድብቅ መጓዝ ያስችላታል። ዋጋው ከፍ ያለው ለረጅም ጊዜ 50 ዓመታት አገልግሎት እንድትሰጥ ተደርጎ በመሰራቱ ኃይለኛ የኒውክሌር ኃይል ስላላት እና በዓለም ላይ እጅግ የተደበቀች አኮስቲክ ስቴልዝ የጦር መሳሪያ ስርዓት ስለሆነች ነው። እቺ መርከብ የቅንጦት ሳትሆን የሀገር ህልውና ዲተረንስ ለማረጋገጥ የተሰራች የቴክኖሎጂ ውድ ነች። ከግል ጀልባዎች ውበት እስከ የጦርነት መርከቦች አስገራሚ ኃይል ድረስ ተመልክተናል። እነዚህ ሁሉ መርከቦች በዓለም ላይ ያለውን ሀብት እና የሰው ልጅ ምህንድስና የደረሰበት ጫፍ ያሳየናል። እጅግ ውድ የሆነው 15.2 ቢሊዮን የሚገመተው የኒውክሌር ሰርጓጅ መርከብ አስደንግጦታል ወይስ 2 ቢሊዮን የመዝናኛ መርከብ? የትኛው መርከብ የበለጠ አስገራሚ እንደሆነ ኮመንት ላይ ይንገሩኝ። እንደዚህ አይነት አስገራሚ ቪዲዮዎች ከወደዱ አሁኑኑ ላይክ ያድርጉና ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከማገኛችሁ ድረስ ቸር ቆዩልኝ።